ስሜ አያሌው እባላለሁ። የስራ ቦታ ፒያሳ ሲሆን አያሌው ኮሚሽንና ድለላ ስራ ነው የምንሰራው። የምንሰጣቸው አገልግሎቶች በተለይ የመኖሪያ ቤት ሽያጭ እና ክራይ በተመለከተ ማንኛውም ህጋዊ የመኖሪያ ቤት ሽያጭ ካርታ ያለው ዲጂታል ካርታ ያለው የባልና ሚስት ማስረጃዎች ያሉት እና ከውርሱ ጋር ተያይዘው የተጣራ ዶክመንት ላቀረበ ደንበኛ የሽያጭ አገልግሎት ወይም ደግሞ ቤቱን ነው እንሸጥለታለን ማለት ነው። እንዲሁም የሚከራዩ ቤቶች በተለይ ቪላ ቤቶችና የሙሉ ግቢ ኮንዶሚኒየም ሪል ስቴት አፓርትመንቶችን ሙሉ በሙሉ እናከራያለን ማለት ነው። ሌላ የንግድ ቤቶችን በተመለከተ ንግድ ቤት ማለት ከአነስተኛ እስከ ከፍተኛ ያሉት ማለት ነው። አዋጭ ሆኖ ቦታ የንግድ ቦታዎችን እናከራያለን። ለምሳሌ ለኮፊ ሃውስ፣ ለሱቅ፣ ለባንኮች፣ ሌሎች ንግድ ሸቀጣ ሸቀጦች፣ ለቢሮ እንደዚህ አይነት ቢሮዎችን ጥሩ የሆኑ እንደ ደንበኞቻችን እንደናንተ ፍላጎት ጥያቄዎችን በመቀበል በከተማ ውስጥ በአዲስ አበባ ከተማ ውስጥ ባሉት ቦታዎች ላይ አማራጮችን እናሳየውታለን፣ እናከራያለን ማለት ነው። ሌላ ማንኛውም ይዞታ ማለት የሚሸጥ ንብረት ህጋዊ የሆነ ማስረጃዎች ካሉት መተን በማየት ሽያጩን እናከናውናለን ማለት ነው። ከዚህ ቀጠለ ደግሞ መጋዘን በተመለከተ በአሁን ሰዓት መጋዘኖች ለኪራይ የሚዘጋጁ አሉ። ብዙ ጊዜ ሳይከራዩ የሚቆዩበት ጊዜ ይኖራሉ። ስለዚህ በየቀኑ ያ መጋዘን ካልተከራየ ገቢያችሁ እየቀነሰ ይሄዳል ማለት ነው። ስለዚህ ይሄኛው ክፍተት እንዳይፈጠር ተከራዩ ከመልቀቁ ከአንድ ወር በፊት አስቀድማችሁ ለመኖሪያ ቤት ይሄ ይሰራል አሳውቁን። ሙሉ መረጃችሁን በቴሌግራም በኢሜይልም በዩቲዩብም መላክ ትችላላችሁ። ሞር ግን በቴሌግራም ብትልኩ የተሻለ ይሆናል፣ ፎቶ አንስታችሁ ማለት ነው። ስለዚህ አካባቢውን በደንብ ይገለጽ። መጋዘን በተለይ ጥሩ ደንበኞች አሉ። እነዚህ ተከራይ ከፍተኛ አስመጪዎች ስላሉ እነሱንም ከሀገር ውስጥ አምራች ስላሉ እነሱ ደግሞ ሞር በቃሊቲ አካባቢ ቢሆን ይመረጣል። እነሱን መጋዘኖች ታሳውቁናላችሁ፣ እኛ በአጭር ጊዜ እናከራይላችኋለን ማለት ነው። ሌላ የተሽከርካሪ በተለይ የቤት ተሽከርካሪ አነስተኛ አውቶሞቢሎችን እነሱን እናሻሽጣለን። ትክክለኛ ባለንብረት የሆነ ያሳውቀን፣ ኪራይም ሲያስፈልግ እናከራያለን ማለት ነው። እዚህ ላይ የተሽከርካሪ ላይ በተመለከተ ለምሳሌ አትራፊዎች ጋር ሲወሰድ ዋጋቸውን በጣም ይቀንሱባቸዋል ማለት ነው። ስለዚህ እኛ ጋር አማራጭ የሚመጣው ተመጣጣኝ የሆነ ዋጋ ለተጠቃሚ ነው እኛ የምንሸጠው። ብዙ ጊዜ ሻጩም ባለቤት ነው፣ ለተጠቃሚ ሲሸጥ ደግሞ ፌር በሆነ ፕራይስ ነው ማለት ነው። ሌላ የምንሰጣቸው አገልግሎት የሪል ስቴት ሽያጭ በተመለከተ ሪል ስቴቶች በአዲስ አበባ በተለይ በጣም እየተገነቡ ነው። እነዚህ ሪል ስቴቶች ደግሞ ወሳኙ ነገር ምንድነው? የመጀመሪያው ፕሮጀክቱ ያለበት ሳይቱ ያለበት የትኛው ነው የሚለው በደንብ መታየት አለበት። ሳይቱ አዋጭ የሆነ ለቢዝነስ ለማከራየት ለመሸጥ ለቀጣይ ለወደፊቱ ምን ይመስላል የሚለውን በደንብ መታየት አለበት። ሁለተኛ ዋጋ፣ ተመጣጣኝ የሆነ ዋጋ ትክክለኛ ተገቢ ነው ወይ ካለው ገቢ አንፃር የዚህ ሪል ስቴቱ ዋጋ ተገቢ ነው ወይ የሚለው ማየት ያስፈልጋል። አንዳንድ ሪል ስቴቶች በጣም የተጋነነ ነው፣ አንዳንዱ ደግሞ ተመጣጣኝ የሆነ ዋጋ ስላላቸው እነዚህን በደንብ ማየት ይፈልጋል ማለት ነው። ሌላ ከሪል ስቴት ጋር በተገናኘ ማስረከቢያ ጊዜ ወሳኝነት አለው። እነዚህ ሪል ስቴቶች የሚገነቡት የማስረከቢያ ጊዜያቸው አንዳንድ ሪል ስቴቶች በጣም ይቆያል ማለት ነው። ስለዚህ አልሚ ወይም ደግሞ የሪል ስቴት ባለቤቶች ሲያቆዩ ከስተመር ደግሞ የሚፈልገው ጊዜ አለ፣ የሚያልቅለት የሚፈልግ ጊዜ አለ። ስለዚህ የትኛው ሪል ስቴት ነው በሰዓቱ የሚያስረክበው የተሻለ የማስረከብ አቅም ያለው የሚለው ሪል ስቴቶችን እንደ አማራጭ እናቀርብላችኋለን ማለት ነው። ከዋጋ አንፃርም እንደዛው። ሌላ የማስረከቢያ ጊዜ የሚለው ነገር ያው ክሪቲካል ነው። ሌሎች ደግሞ ህጋዊ የሆኑ ዶክመንቶች ሌሎች ጉዳዮችን
ሪል ስቴቱ ራሱ ህጋዊ ነው የሚለውን ሌሎች መረጃዎችን እንሰጣችኋለን። ከዛ አማራጭ በራሳችሁ አማራጭ ካያችሁ በኋላ ግዢ እንድታከናውኑ እናደርጋለን። ኢቭን ሪል ስቴት እና የመኖሪያ ቤት ሽያጮችን ሌላ የመኖሪያ ቤት ከሪል ስቴት ውጭ ያሉትንም አማራጮች እናሳያችኋለን እንዳቅማችሁ ማለት ነው። ሌላ የምንሰራው ስራ የብዙ ንግዶች እንግዲህ ይከናወናሉ። ከነዚህ ንግዶች ውስጥ የትኞቹ አዋጭ ናቸው የሚለውንም የማማከር ስራዎች እንሰጣለን ማለት ነው፣ በነፃ ማለት ነው። ይሄ ስራ የተሻለ ነው። አሁን ባለን ተሞክሮ አሁን ብዙ ስራዎች እያየን ነው። ከውጭ የሚመጡ መጥተው እዚህ ሀገር ውስጥ መጥተው ኢንቨስት ለማድረግ ለመስራት የሚቸገሩበት ሁኔታ አለ። የትኛውን ልስራ ብለው በጣም የሚጨነቁ ሰዎች አሉ። ትክክለኛ ያልሆነ ውሳኔ ወስደው ደግሞ በአጭር ጊዜ የከሰሩ ሰዎች አሉ። ልክ እንደዛም ደግሞ ውጤታማ የሆኑ ሰዎች አሉ። ስለዚህ ምን አይነት ቢዝነስ ያዋጣናል፣ የትኛውን ብንሰራ ያዋጣናል፣ ከአቅማችን አንፃር፣ ከፍላጎት አንፃር፣ ከቴክኖሎጂ አንፃር የትኛው የተሻለ ነው የሚለውን ለማየት እኛም የበኩላችንን አስተዋጽኦ እናደርጋለን፣ እናማክራቸዋለን ማለት ነው። ሌሎች ስራዎችንም በተገናኘ የሚሸጡ እቃዎች፣ ንብረቶች፣ ሌሎች ሀሳብ ካላችሁ እንነጋገራለን ማለት ነው። ስልክ ቁጥር በተመለከተ 0977 91 4403 ወይም 0901 98 42 26 እዚህ ላይ ያለ ታገኙታላችሁ። ወይ በኢሜይል ኮሚኒኬት ማድረግ ትችላላችሁ። ማንኛውንም ቢዝነስ መነጋገር እንችላለን። ከኛ የተወሰነ ነገር ልትጠቀሙ ትችላላችሁ። የምትፈልጉትን ያህል የሆነ ፍንጭ እንሰጣችኋለን። እናንተ ደግሞ ከስተመሮቻችን ደግሞ እናንተ ደግሞ ያቀዳችሁት አለ። ስለዚህ ባሉት አድራሻዎች መገናኘት እንችላለን ለማለት ነው። አመሰግናለሁ።